ሰላም እንዴት ናችሁ? በዛሬ ቪዲዮ የሱፍ አዘገጃጀት እናያለን። ለዚህም በዋነኝነት የሚያስፈልገን ሱፉ ራሱ ነው። ሱፉን ቀድመን ካዘጋጀን በኋላ ለፍትፍት ወይም ለመጠጣት ማድረግ እንችላለን። ሱፍ ለማዘጋጀት በቅድሚያ እንለቅመዋለን። ለመልቀም ብዙም አስቸጋሪ አይደለም። ያን ያክል ጊዜም አይፈጅም። ከለቀምነው በኋላ አንድ ሁለቴ በውሃ እናጥበዋለን። ከዚያም መቀቀል ስላለበት የምንቀቅልበት ድስት ውስጥ ለሱፋችን መጠን በቂ ውሃ አድርገን በከፍተኛ ሙቀት እንቀቅለዋለን። የምንቀቅልበት ሰዓት እንደየቤታችን የኃይል መጠን ስለሚለያይ ሱፉ ሙሉ በሙሉ ጥቁር እስኪሆን ድረስ እንቀቅለዋለን። ከዛም ውሃውን አጥለን ትንሽ እንዲበርድ እንተወዋለን። ከበረደልን በኋላ ወደምንፈጭበት ማሽን እንገለብጠውና እንፈጫለን። በማሽን ስንፈጭ ትንሽ ውሃ ጠብ ብናደርግበት ጥሩ ነው። እንደኔ ግን ከዚህ ቀደም በተለያየ ማሽን ሞክሬዋለሁ። ሱፍ በቀላሉ የሚደቅ ሆኖ አላገኘሁትም። እያንዳንዷ የሱፍ ፍሬ እንድትደቅልን የምንፈልግ ከሆነ በእጅ ብንወቅጠው ብዬ እላለሁ። በበቂ ሁኔታ ወፍራም የሱፍ ወተት ለማግኘት ይረዳናል። ከዚህ በኋላ ተፈጭቶ የደቀቀውን በጎድጓዳ ሳህን ውስጥ እንጨምርና ውሃ ሳይበዛ ጨምረንበት እንበጠብጠዋለን። ከዛም በደቃቅ ማጥለያ ወንፊት እናጠላለን። በዚህ መልኩ ሱፉን ካዘጋጀን በኋላ ክዳን ባለው ንጹህ ዕቃ እናስቀምጠዋለን። ለመጠጥ ከሆነ ጨው እንደ ፍላጎታችን ጨምረን መጠጣት፣ ለፍትፍት ከሆነ ደግሞ ቀይ ሽንኩርት አነስ ያለ፣ ነጭ ሽንኩርት፣ ቃሪያ የተከተፈ፣ ዘይትና ጨው አድርገን የሱፉን ወተት ጨምረን በእንጀራ መፈትፈትና መመገብ። ትንሽ ፍሪጅ ውስጥ ቀዝቀዝ ቢል ደግሞ ጣዕሙ የበለጠ ይሆናል። ይህንን ጣፋጭ የሱፍ አሰራር በጾሙም ሆነ ከጾም ወቅት ውጪ ሰርታችሁ እንድትሞክሩት እላለሁ። ከዚህ በተሻለ ሌላ አሰራር ካለ በሀሳብ መስጫው ላይ አካፍሉኝ። ቪዲዮውን እስከ መጨረሻ አይታችሁ ከወደዳችሁት ላይክ በማድረግ እንደዚሁም ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉኝ እጠይቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።